ለዘመናት የጊዮንና ባህረ ነጋሽ ልጅ የሆነችው ኢትዮጵያ ላለፉት 33 ዓመታት የባህር በር አልባ መሆኗ የኢኮኖሚ እድገቷን የቀየደው ትልቁ ሰንሰለት ነው። ዛሬ ግን ኢትዮጵያ የአሰብ ባህር በሯን የማስመለስ ጉዞዋ የናፍቆት ብቻ ሳይሆን የህልውና፣ የብሔራዊ ጥቅምና የሉዓላዊነት ዋነኛ ዘመቻዋ ሆኗል። ኢትዮጵያ ወደ አሰብ የምትመለስበትን ቀን ከአገሪቱ ከጂኦግራፊያዊ እስር ቤት ወጥታ የዓለም የንግድ ማዕከል የምትሆንበት ታሪካዊ ምዕራፍ ነው። አንደኛ፣ የኢኮኖሚ ነፃነት በቁጥር ከኪሳራ ወደ ትርፍ። ኢትዮጵያ በአሁኑ ወቅት ከ95% በላይ የውጭ ንግዷን የምታከናውነው በጅቡቲ ወደብ በኩል ነው። ይህ ጥገኝነት በቁጥር ሲሰላ የሚከተለውን ያስገነዝበናል። ዓመታዊ የወደብ ኪራይ። ኢትዮጵያ በየዓመቱ ለጅቡቲ የወደብ አገልግሎትና ለተጓዳኝ ሎጂስቲክ ከ1.5 ቢሊዮን ዶላር እስከ 2.5 ቢሊዮን ዶላር ትከፍላለች። ይህ ማለት በየቀኑ በአማካይ 5 ሚሊዮን ዶላር ለሌላ ሀገር ይፈሳል ማለት ነው። የዋጋ ግሽበት። ወደ አሰብ መመለስ የትራንስፖርት ወጪን እስከ 40% ይቀንሳል። ይህም በኢትዮጵያ ገበያ ውስጥ የሚታየውን የሸቀጦች ዋጋ በከፍተኛ ደረጃ ዝቅ ያደርገዋል። የሎጂስቲክ ፍጥነት። አሰብ ከኢትዮጵያ ኢንዱስትሪ ማዕከላት ያላት ርቀት እጅግ አጭር በመሆኑ ዕቃዎች ወደ አገር ውስጥ የሚገቡበት ጊዜ በግማሽ ይቀንሳል። ሁለተኛ፣ የቀይ ባህር የነዳጅና የተፈጥሮ ጋዝ ክምችት። የኢትዮጵያ አዲስ ተስፋ የአሰብና አካባቢው የቀይ ባህር ዳርቻዎች ለዘመናት ሳይበረበሩ የቆዩ ግዙፍ የተፈጥሮ ሀብቶች ባለቤት ናቸው። የጂኦሎጂ ጥናቶች እንደሚያመለክቱት ይህ ቀጠና ታላቅ የነዳጅ ግምጃ ቤት ነው። የነዳጅ ኦይል እምቅ አቅም በቁጥር በአሰብ የቀይ ባህር ተፋሰስ ውስጥ የሚገኘው ያልተቆፈረ የነዳጅ ክምችት በቢሊዮን የሚቆጠር በርሜል እንደሆነ ይገመታል። የክምችት መጠን። ጥናቶች እንደሚያሳዩት በቀይ ባህር ዳርቻዎች የኢትዮጵያን ኮስታል ላይኖች እስከ 5 ቢሊዮን በርሜል ሊደርስ የሚችል የነዳጅ ክምችት አለ። ኢኮኖሚያዊ ትርጉሙ። ኢትዮጵያ በአሁኑ ሰዓት ለነዳጅ ግዢ በዓመት ከ5 ቢሊዮን ዶላር በላይ ታወጣለች። የአሰብን ነዳጅ ማልማት ከተቻለ ይህ ወጪ ወደ ዜሮ ከማውረድ ባለፈ ለጎረቤት ሀገራት ነዳጅ በመሸጥ በዓመት እስከ 20 ቢሊዮን ዶላር የውጭ ምንዛሬ ማግኘት ትችላለች። የተፈጥሮ ጋዝ ናቹራል ጋዝ መጠን። በአሰብ በቀይ ባህር ጥልቅ ክፍል ውስጥ ከ25 ትሪሊየን ኪዩቢክ ጫማ በላይ የተፈጥሮ ጋዝ እንደሚገኝ ይገመታል። ይህ ጋዝ ለኢትዮጵያ የኤሌክትሪክ ኃይል ማመንጫዎች፣ ለማዳበሪያ ፋብሪካዎች፣ የኬሚካል ኢንዱስትሪዎችና ለቤት ውስጥ ፍጆታ ግዙፍ ግብዓት ይሆናል። የጋዝ ሽያጭ ኢትዮጵያን እንደ ኳታርና አረብ ኤምሬትስ ያሉ ሀገራትን ተርታ እንድትሰለፍ ያደርጋታል። ሶስተኛ፣ የሰማያዊ ኢኮኖሚ ብሉ ኢኮኖሚ እና የአሳ ሀብት። አሰብ ለኢትዮጵያ የምታበረክተው ሌላው ትልቅ ስጦታ የአሳ ሀብት ነው። የአሳ ምርት አቅም። የቀይ ባህር የባህር ዳርቻዎች በዓመት ከ180 ሺህ ሜትሪክ ቶን አሳ የማምረት አቅም አላቸው። በአሁኑ ወቅት ጥቅም ላይ እየዋለ ያለው ከ10% በታች ነው። ኤክስፖርት። ኢትዮጵያ በዘመናዊ የአሳ መቀነባበሪያ ኢንዱስትሪ በአሰብ ላይ በመገንባት ለአውሮፓና ኤዥያ ገበያ በማቅረብ በዓመት እስከ 1 ቢሊዮን ዶላር ገቢ ማግኘት ትችላለች። ይህ ደግሞ ለ10 ሺዎች የሚቆጠሩ ወጣቶች የሥራ ዕድል ይፈጥራል። አምስተኛ፣ ብሔራዊ ጥቅምና ጂኦፖለቲካዊ የበላይነት። አሰብ ለኢትዮጵያ ከገንዘብ በላይ ናት። እሷ የኩራትና የሉዓላዊ ምልክት ናት። የባህር ኃይል ግንባታ የኢትዮጵያ
አሰብ ላይ የሚነግሰው የባህር ኃይሏን ገንብታ አጠናቃ የምትገኝ ሲሆን ዘመኑን የዋጁ የጦር መርከቦች፣ በ10 ሺዎች የሚቆጠሩ የባህር ኃይል ጦር ሰራዊቶች እንዲሁም ከኢትዮጵያ ምድርና አየር ሳይበር ኃይል ጋር የተቀናጀ የጦር ዝግጅት የተረጋገጠ ሆኗል። ኢትዮጵያ አሰብን ስታስመልስ የኢትዮጵያን የንግድ መርከቦችና ብሔራዊ ደህንነት የሚጠብቁ ጠንካራ የባህር ኃይሎች በአሰብ ላይ ይንፈላሰሳሉ። ይህም በዓለም አቀፉ የንግድ መስመር ባብ ኤል መንደብ ላይ የኢትዮጵያን የድምፅና ተጽዕኖ በማይወርድ ከፍታ እንዲቀመጥ ያደርገዋል። የኢንዱስትሪ መንደሮች አሰብን መሰረት ያደረገ ልዩ የኢኮኖሚ ቀጠና ስፔሻል ኢኮኖሚክ ዞን በመፍጠር የውጭ ኩባንያዎች ፋብሪካዎች ወደብ ላይ እንዲተክሉና ምርታቸውን በቀጥታ ወደ ዓለም ገበያ እንዲልኩ ያደርጋል። አሰብን የአፍሪካ ዱባይ ያደርጋታል በአጭሩ ሲገለጥ። ማጠቃለያ፣ የአሰብ ወደብ ለኢትዮጵያ የብልጽግና ቁልፍ ነው። በነዳጅ፣ በጋዝ፣ በአሳ ሀብትና በሎጂስቲክ ረገድ ያላትን እምቅ አቅም ሲቀመር ኢትዮጵያን በ6 እና 7 ዓመታት ውስጥ ወደ መካከለኛ ገቢ ካላቸው ሀገራት ተርታ የሚያሰልፋት ነው። ይህ ህልም እውን እንዲሆን ኢትዮጵያውያን በየትኛውም መንገድ በዲፕሎማሲያዊም ሆነ በሌላ ፊልድ ማርሻሉ እንዳሉት በባሌም በቦሌም ሁሉንም ስልት በተከተለ በተቀናጀ የ130 ሚሊዮን ህዝብ ርብርብ በአጭር ጊዜ ውስጥ ወደ አሰብ የቀይ ባህር ድንበራችን በቅርቡ ስንመለስ ነው። ኢትዮጵያ የባህር በሯን ስታስመልስ የ130 ሚሊዮን ኢትዮጵያውያን ህዝብ የድህነት ታሪክ አብሮ ያበቃል። የአሰብ ሞገድ የኢትዮጵያን አዲስ የብልጽግና ዜማ ይዞ ይመጣል። ድህነት በሙዚየም ለታሪክ የሚቀመጥ ትዝታ ሆኖ ይቀራል።